በዛሬው ቪዲዮአችን ደግሞ በፍቅር ግንኙነት ወቅት የስሜት መለዋወጥ ወይም የሐሳብ ልዩነት እየሰፉባችሁ ሲመጡ መጀመሪያ ከጀመራችሁት ሮማንቲክ ላይፍ ወጣችሁ ለምን አፈቀርኩት ወይም ለምን አፈቀርኳት ከሱ ጋር ለምን ሆንኩ እንደዚህ ደስተኛ አያደርግም ለካ እንድትሉ የሚያደርጋችሁ ስሜት እነግራችኋለሁ። በዛው ደግሞ ምን ይሻላል፣ ምን ባደርግ ወደ ስሜቴ ወደ ትክክለኛ ማንነቴ እመለሳለሁ ወይም የፍቅር አጋሬንስ በምን መልኩ ላስተካክለው እችላለሁ ብላችሁ ከጠየቃችሁ ይሄ ቪዲዮ በደንብ ሊመልስላችሁ ይችላል። ፍቅር ስትጀምሩ መጀመሪያ ላይ በጣም ደስ ይላችኋል። ፍቅረኛችሁን አይታችሁ አታምኑትም፣ ራሳችሁን ትወዳላችሁ። ብቻ ወደዚያ የፍቅር ህይወት ስለገባችሁ በደስታ ብቻ ነው የምትዋጡት። መጨረሻ ላይ ግን የሆነ እናንተ ራሳችሁ ከራሳችሁ ጋር መከራከር፣ ለምንድን ነው ያፈቀርኩት እንደዚህ ደስተኛ ካላደረገኝ ውስጤ ጥሩ አይደለም ስሜቴ ምናምን ልትሉ ትችላላችሁ። ወይ ደግሞ በፍቅር አጋራችሁ በኩል የሆነ ችግር ይመጣና ለምንድን ነው ወደዚህ ህይወት የገባሁት የሚል ጥያቄ ይፈጠርባችኋልና ራሳችሁን እስከ መጥላት፣ ሌሎች ሰዎችንም ስታዩ በቃ እንደዚህ ካፕል መሆን ማስመሰል እስኪመስላችሁ ድረስ ሊሰማችሁ ይችላል። አሁንም በዚህ ስሜት ውስጥ ልትኖሩ ትችላላችሁ። ምናልባት ይህን ቪዲዮ የምታዩት ወንዶች ከሆናችሁ ፍቅረኛችሁ ወይም አብራችሁ የምትኖር ሴት እንደዚህ አይነት ስሜት እንዴት ሊፈጠርባት ይችላል ካላችሁኝ የተለያዩ ኬዞችን እነግራችኋለሁ። ምናልባት ከምነግራችሁ አንዱ ሊሆን ይችላል። አንደኛው ፔሪየድ በምትሆንበት ሰዓት ምናልባት ከፔሪየድ በፊት ከፔሪየድ በኋላ የሆነ የስሜት መለወጥ ይኖራል እና በዛኔ ልክ ቁጭቷን የውስጧን ህመም ስሜቷን አንተ ላይ ማብረር ትፈልጋለች እና ያው ስለምታምንህ ስለምትወድህ እንደዚህ ልትል ትችላለች። ያልሆነ ነገር ልትበሳጭብህ ምክንያታዊ ያልሆነ ነገር እና ኋላ መልሳ ይቅርታ ልትጠይቅ ትችላለች፣ ወይም ደግሞ በዛ ባደረገችው ነገር ልታፈር ትችላለች ማለት ነው። ሌላኛው ደግሞ በቤተሰብ ጫና በጓደኛ ጫና እንደዚህ ከገጠማት ጓደኞች ወይም ቤተሰቦች እንዴ ከሱ ጋር እንዴት ትኖሪያለሽ አንቺ እኮ እንደዚህ እኮ ሌላ ነው የሚገባሽ ምናምን ሊሏት ይችላሉ። እሱ ጫናም የሆነ መበሳጨት የስሜት መቀየር ሊያሳድርባት ይችላል። በወሊድ ሰዓት ልጆች ምናምን ያበሳጯታል፣ በስራ ብዛት ምናምን እንደዚህ ሊሆን ይችላል። ስለዚህ እናንተ በደንብ ትኩረት መስጠት መንከባከብ፣ ችግራቸው መፍታት ባትችሉ እንኳን ማዳመጥ፣ በደንብ አድርጋችሁ ማዳመጥ ብትችሉ በጣም መልካም ነው ብዬ አስባለሁ። ሴቶች ከሆናችሁ ደግሞ ባሎቻችሁ ወይም ፍቅረኞቻችሁ ምን ቢያደርጉ ነው የሚበሳጩት? የስሜት መቀየር የሚታይባቸው ነው። በዋነኝነት ወንድ ልጅ ከውጭ ከቤት ውጭ የሆነ ሰምቶት የሚገባው ነገር አለ አይደለ? እሱ ነገር በጣም ጫና ይፈጥርበታል። ወይም የስራ መክሰር ሊሆን ይችላል፣ የተለያዩ ችግሮች፣ የጓደኛ ጫና፣ የቤተሰብ ጫና ሊገጥመው ይችላል እና ወንድ ልጅ ደግሞ ሙሉ ለሙሉ ሚስጥሩን የማውራት ልምድ የለውም እና ሜቢ በእናንተም ችግር ላይሆን ስለሚችል ከማኩረፍ ከነሱ ከመራቅ ይልቅ ቀርባችሁ ምንድን ነው ችግሩ በማለት ብትተባበሯቸው መልካም ነው ብዬ አስባለሁ። ሌላኛው በሴትም በወንድም ሊፈጠር የሚችል መጀመሪያ ፍቅር ሳይኖራችሁ ምንም ፍቅር ሳይኖራችሁ በማስመሰል ወይም ደግሞ ያንን ሰው ለመጠቀም ከገቡ በቃ ያ ፍቅራቸው ሲጠፋ እናንተን የመበሳጨት ጥፋተኛ የማድረግ ሁሉንም ነገር ወደ እናንተ የማስጠጋት ነገር ሊታይ ይችላል። ስለዚህ በዚህ ሰዓት አትደንግጡ፣ ራሳችሁን አትውቀሱ፣ ለራሳችሁም ያላችሁ ቦታ ዝቅ አይበል፣ ራሳችሁን ተንከባከቡ። በመጀመሪያ ይህን ነገር ለመፍታት ወይም የስሜት መቀየሮችን ለመቀነስ ምን ማድረግ አለብን? በዋናነት የሰው ልጅ መፍታት የሚችለው የራሱን ችግር ነው። ምናልባት አብሯችሁ ያለ ሰው እያስመሰለም ሊሆን ይችላል፣ እውነቱንም ሊሆን ይችላል። ነገር ግን ይህን ችግር የእሱን ችግር ሙሉ ለሙሉ ላትፈቱት ትችላላችሁ። ግን እናንተ ምንድነው የምታደርጉት? በእናንተ በኩል የሚሆነውን መጀመሪያ በንግግር ማመን፣ መመካከር። ምንድነው ችግሩ? ምንድነው የተፈጠረው ነገር? ይህን እኮ እረዳሽ ነበር ብትነግሪኝ፣ ወይም ደግሞ ይህን ነገር እረዳ ነበር ብላችሁ ብትነግሩት ልትፈቱት ትችላላችሁ በቀላሉ ማለት ነው። ሌላ ደግሞ ሁሉም ነገር ጥፋቱ የእሱ አድርጎ አለመሳል ነው። ሁሉንም ጥፋት ለሷ ወይም ለሱ መስጠት ዋጋ ያስከፍላችኋል። ሌላ ጸሎት አድርጉ። ሁላችሁም የሃይማኖት ቦታ እየሄዳችሁ ጸሎት ብታደርጉ፣ መኮራረፍን መተው፣ እንደገና የሆነ ኩርፊያ ልዩነት ሲፈጠር ደግሞ በይቅርታ ማለፍ፣ ይቅር መባባል ማለት ይቅርታችሁን አትቁጠሩ። አንድ ሁለት እያላችሁ ሳትቆጥሩ ለአንደኛው ይቅር ማለት። ሌላ የሆነ ጥፋት ብታገኙ እንኳን እንደገና አንድ ጥፋት ነው ይህንንም ይቅር ብዬሻለሁ ወይም ይቅር ብዬሃለሁ የሚል ነገር ብትነጋገሩ መልካም ነው። ከዚያ ውጭ ደግሞ ስለ ባላችሁ ወይም ስለ ሚስቶቻችሁ ወይም ስለ ፍቅር አጋራችሁ ማለት ነው አታወዳድሩ ከሰው ጋር። ራሳችሁን ሁናችሁ ኑሩ። ሶስተኛ ወገን አያስፈልግም። ቤተሰብ ምን ይሄን ነገር ብትቀንሱ ይሄ የስሜት መቀየር የስሜት መለወጥ እርስ በርሳችሁ እንድትደማመጡና ጥሩ ስሜት ጥሩ የፍቅር ግንኙነት እንድትገነቡ ያግዛችኋል ብዬ አስባለሁ። ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ።